ጥያቄ አለኝ። መቼ ነው ትልቅ ሰው የሆናችሁት? 18 ዓመት ሲሞላችሁ ወይስ ከዩኒቨርሲቲ ስትመረቁ ነው? ወይስ ቤት ክራይ መክፈል የጀመራችሁ ጊዜ ነው? ወይስ ስታገቡ? መልስ አሉት? ብዙ ሰው መልስ የለውም። ለምን? አልተነገረንማ። መቼ አዋቂ እንደምንሆን፣ መቼ ልጅነትን ጨርሰን ወደ አዋቂነት እንደምንሸጋገር የሚያበስር ስርዓት የለንም። በተለይ ለከተሜው ምሳሌ ልስጣችሁ። ብሩክ የሚባል የ28 ዓመት ወጣት አለ እንበል። ከዩኒቨርሲቲ ተመርቋል። ደሞዝተኛ ነው። ራሱን ችሎ ነው የሚኖረው። ቤት ኪራይ ይከፍላል። ከዛም በየወሩ ሳያቋርጥ ቤተሰቡን ይረዳል። ግን ቤተሰቡ በተሰባሰበ ቁጥር የበዓል ዕለት በሉ ያው የሆነ ሲሪየስ የሆነ ኮንቨርሴሽን መሃል ሀሳብ ሊሰጥ ሲሞክር አጎቱ በቀልድ አስመስሎ የትልቅ ሰው ወሬ ውስጥ አትግባ ይላል እና ብሩክ ወደ ቤቱ ሲመለስ እንዲህ ብሎ ያስባል። መቼ ነው ትልቅ ሰው የምሆነው? ተምሬም ተመርቄም ስራ ይዤ ቤተሰቤን ረድቼ ትልቅ ሰው ማለውን ከሆነ መቼ ነው? ለምሳሌ ሌላ ሰው እንውሰድ። መቅደስ የምትባል የ31 ዓመት ልጅ አለች እንበል። እኔ ራሱ ልጅ አልኩኝ፣ ወጣት አለች እንበል። ትልቅ ኦርጋናይዜሽን ውስጥ በትልቅ ኃላፊነት ነው የምትሰራው። ከ10 በላይ ሀገራቶችን ጎብኝታለች። ከ4 በላይ ቋንቋ ታወራለች። በትልቅ ኃላፊነት ላይ የምትሰራ ሰው ናት። አላገባችም። ግን አለማግባቷ የራሷ ምርጫ ነው። ግን ያው ቤተሰቡን ይቆረቁረዋል ይሄ ነገር። ስለዚህ በቀጥታ እሷን ከማውራት ስለ እሷ ያወራሉ። እሷ በሌለችበት እንደው ምን ይሻላታል ይላል። ምናልባት እናቷ እንደው ስታገባ ይገባታል፣ ወይም ደግሞ ሰርግ ስትሄድ፣ የተለያዩ ፓብሊክ ጋዘሪንግ ስትሄድ፣ ቀብር ራሱ ስትሄድ። እንደው የኛ ሀገር ሰው ብዙም አስቸጋሪ ስለሆነ ቀብር ላይ ሆኖ መቼ ነው የምታገቢው ይላታል። መቼ ነው የምታገቢው? አሁን ብሩክና መቅደስን አንድ ተመሳሳይ የሚያደርጋቸው ነገር አለ። ሁለቱም ራሳቸውን ችለው ነው የሚኖሩት። ደሞዝተኛ ናቸው፣ ተምረዋል። ግን በማህበረሰቡ ፊት ሙሉ ሰው አልሆኑም። ለምን? እስቲ ያስቡበት። እስቲ ወደ አንትሮፖሎጂ እና ወደ ሶሲዮሎጂ ዓለምን ሄድና የራሳችንን ሀገር ሁኔታን ለመረዳት እንሞክር። የተለያዩ ሞዴሎችን አፕላይ በማድረግ ማለት ነው። በ20ኛው ክፍለ ዘመን መጀመሪያ አካባቢ የነበረ አርኖልድ ቫን ገኔፕ የምንለው አንትሮፖሎጂስት የሚባለው እኛን እንደ ያለው ብቻ እሱ ምን ይላል? የትኛውም ማህበረሰብ የትኛውም ህዝብ በማህበረሰቡ ህይወት ውስጥ በጣም ኢምፖርታንት የሆኑትን ኩነቶች በሴሬሞኒ እና በተለያዩ ስርዓቶች ነው የሚከበሩት ይላል። እንደነ ልደት፣ እንደነ መውለድ፣ እንደነ ሞት ያሉ ነገሮች ሴሬሞኒያል ናቸው። ዝም ብለህ ሄደህ እዚህ ሀገር አሁን እንደተለመደው በቃ ፀሐዩ ሳይበረታ ቀብረነው እንመለስ እንደሚባለው አይደለም። ቶሎ ቶሎ አስገብተው ስርዓት አለው። ኦፍኮርስ እኛም ሀገር ስርዓት አለው። ለቀልዱ ያክል ብቻ እሱ ምን ይላል? ስለ ፓሴጅ ራይት ሲያወራ ለምሳሌ ከቻይልድሁድ ወደ አደልት ለመሄድ መጀመሪያ ሴፓሬሽን አለ፣ ከዛ ሊሚናል አለ፣ ከዛ ደግሞ ኢንኮርፖሬሽን ወይም ደግሞ ኢንክሉዥን አለ። ሴፓሬሽን የምንለው ለምሳሌ ከነበረበት ማንነት ይህን ማንነት የሚሰጠው ደግሞ ቡድን ውስጥ ነው ያለው። ከዛ ይለይና ሊሚናል ወይም ደግሞ ድንበር ላይ ነው የሚቆመው። ናት የት አናዳልት ግን ቻይልድም አይደለም፣ ልጅም አይደለም፣ አዋቂም አይደለም፣ መሀሉ ላይ ነው የሚቆመው ማለት ነው። ይሄ ቬሪ ኢንዲሳይሲቭ ግን ቬሪ ዳንጀረስ የሆነ ጊዜ ነው በግለሰብ ህይወት ውስጥ ይሄ። ስለዚህ
ይሄን ትራንዚሽን ሲያደርግ ለምሳሌ የሚለብስበት መንገድ፣ የሚያወራበት መንገድ በማህበረሰብ ውስጥ ራሱን አክት ለምሳሌ ልጅ ነህ እንደ አንተ ይባላል አይደል? እንደኛ ሀገር ልጅ እንደ ትልቅ ሰው አያደርግም እንደ ይባላል። ኦፍኮርስ ያው ልጅ መሆንንና ትልቅ ሰው መሆንን መቼ እንደሆነ ሳይነግር ማለት ነው ማህበረሰብ ሳይነግር ከአንተ ትልቅ ሰው መሆንን ይጠብቃል። ኦፍኮርስ እሱ አሰቃቂው ነው፣ ግን ይሁንሽ። ስለዚህ ለምሳሌ አሁን ከተሜው ማህበረሰብ ውስጥ ልጅ ስትሆን ያው ሴፓሬሽን፣ ትምህርት ቤት ተሰብስበ ትሄዳለህ። there are certain ways that you act in public ማህበረሰቡ ከአንተ የሚጠብቀው ማለት ነው። ልጅ ነው ይባላል። አሁን በየቦታው ካፌ፣ ሬስቶራንት ሄደ እያልክ ብታለቅስ ልጅ ነው ከተባለ ቶለሬት ያደርጋል ህዝቡ፣ ማንም እንዳየ አይመጣም። ግን አሁን አንድ ሰው ትልቅ ሰው ነው ተብሎ በየካፌው እና በየሬስቶራንቱ እየሄደ የሚያለቅስ ከሆነ እንደው መንግስት እርምጃ ካልወሰደበት ግለሰቦች እርምጃ ይወስዱበታል። ለምን? ከሱ የሚጠበቅ ቢሄቪየር ስላልሆነ ማለት ነው። አንድ ሀሳብ መጣልኝ። እንደው ይቅር ብቻ ቫን ገኔፕ ምን ይለናል? እነዚህ ስቴጆች አሉና የኛ ሀገርን ስርዓቶች አሉ። ለምሳሌ ሀመር ውስጥ ስርዓት አለ። አንድ ልጅ ለጋብቻ ብቁ የሚሆን ለምሳሌ ለጋብቻ ብቁ መሆኑን የሚያሳየው በምንድን ነው? በከብቶቹ ጀርባ ላይ በመሮጥ ነው አይደል? እንደዛ ነው። ለምሳሌ የኦሮሞ ገዳ ሲስተም ውስጥም አለ የሆነ ስቴጆች አሉ የሚታለፉ። ልክ እንደዛው ግን ወደ ከተማ ስትመጡ እንደው ቻይልድሁድን ጨርሷል ነው እንጂ የሚባለው አዳልትሁድ መግባታችንን የሚያሳይ ስርዓት የለም። እንዳለ ህዝብ የተሰብስበው ሊሚናል እቺ ድንበር ላይ ነው የቆመው። ለዛ ነው ችግር የሚሆነው። አዋቂ ነው እንዳይባል አዋቂነትን ከልጅነት ወደ አዋቂነት የሚያሸጋግረውን ስርዓት ጀስቲፋይ የሚያደርግ ማህበረሰብ የለም። ወይ መንግስት ነቅሏቸው የሆነ ቦታ በትኗቸዋል። ስለዚህ ማህበረሰባዊነት የአንድነት ህይወት ምናምን ብትን ብሏል። ወይም ደግሞ ጀስት ኦልድ ፒፕል የለም ኦቶሪቲውን የሚይዘው ማለት ነው። ብቻ ምን ለማለት ነው? በአንድ በኩል ከቫን ገኔፕ ሞዴል ካየን ከተሜው በዋነኝነት ሊሚናል ስቴጅ ላይ ተሰብስቦ ነው ያለው። በጣም ከ18 ዓመት እስከ 32 ዓመት ያለው። ለዛ ነው some kind of confusion የሚኖረው። እኔ ትልቅ ሰው ነኝ ወይ አድጌያለሁ ወይ የሚለው ጥያቄ በጣም ኢንቴንስሊ ፊል የሚደረግ ከ18 እስከ 32 ዓመት መሃል ማለት አይደንቲቲ ሜክ የምታደርጉበት ጊዜ ነው። ራሳችሁን ከቡድን ለይታችሁ እኔ እንደዚህ አይነት ሰው ነኝ የምትሉበት ጊዜ ነው። ያቺ ትራንዚሽን ግን ማንም ሪኮግናይዝ አያደርግላችሁ። ማህበረሰብ የለም ከጀርባው። እኔ ይሄን ነው እኔ ነኝ ማንነቴ ይሄ ነው ስትሉ አዎ አይተናል አንተ ይሄ ማንነት ነህ ብሎ ሪኮግናይዝ የሚያደርግ ሪኮግኒሽንን በቀላሉ እንዳታስቡት እንደው ወገኖች። ሪኮግናይዝ የሚያደርግ ማህበረሰብ ከሌለ ተበላ ማለት ነው። ከዛ ቪክተር ተርነር የሚባል ሰውዬ ደግሞ ይሄን የሊሚናል ስቴጅን በቫን ገኔፕ ሞዴል ውስጥ ያለውን ማለት ነው ሊሚናል ስቴጁ ላይ ብዙ ሰዎች ሲቆዩ ተመሳሳይ ባህሪ ዴቨሎፕ ያደርጋሉ ይላል። አንደኛ ላይ ኢንቪዚብል ትሆናለህ ለስትራክቸሩ፣ ማህበረሰቡ አያይም። ለዛ ነው ቤት ሄደ ስራ ልቀይር ነው ስትል አባትና እናትህ ኦፍኮርስ ከፍቅር የተነሳ ሊሆን ይችላል፣ ግን they don't let you make the decision አንተ ብቁ አይደለም በማለት ደረጃ ማለት ነው ሲሆን you're not yet recognized as an adult because ያ ስርዓቱ የለማ። ወይ ብታገባ ኖሮ እሺ አንድ ነገር ነው። እሺ አግብቷል። ኦፍ ኮርስ ዘንድሮ ላይ ማግባቱ ነው እንደ ትልቅ የፓሴጅ ራይት እየታየ ያለው። ለዛ ነው አሁን ሽምግልና ምንድነው አንደኛው ደግሞ ብራይድ ሻወር እንደ ወንዱ አይታጠብም ብለው ነው ይገባኛል። እዚህ ሀገር ወንድየው ሻወር የለው ግሩም ሻወር የለም። ኤኒዌይዝ ብራይድ ሻወር ነው ያለው እና የላብ አደሮች ቀን ግን ወንድ ብቻ ነው እንደሚያከብረው። I have to look into that. Anyways ቪክተር ተርነር ምንድን ነው የሚለው
ሊሚናል ስቴጅ ላይ ህዝቤ ተሰብስቦ ሲቆይ ትራንዚሽን ስለሌለው መሸጋገሪያ ስለሌለው አንደኛ ያለው ማህበረሰብ ያለው ስትራክቸር እንደሌላ አድርጎ ይቆጥረዋል። ዲሲዥናቸው ከኦፒኒየን አያልፍም። የሰን ኦፒኒየን ነው የምትታየው። ቢኮዝ ኢንኮርፖሬትድ አልሆንክማ። በዚህ ጎን ያሉት አዳልቶች ሰፈር አልገባም፣ ልጅም አይደለ፣ መሀል ላይ ነው ያለው፣ ሊሚናል ስቴጅ ላይ ነው ያለው። ስለዚህ ማን ናቸው ነው የምትለው? ምን ሊሆኑ ነው የምትለው? ስለዚህ ቪክተር ተርነር ምንድን ነው የሚለው? እዚህ ሰፈር ላይ ያሉት እዚህ ሊሚናል ስቴጅ ላይ ያሉት ሰዎች በጣም ተመሳሳይ ስለሆኑ ራሳቸው እዛው አይደንቲቲ ፍለጋ ይሄዳሉ ይላል። ትራንዚሽን ስለሌለ አዳልቱድ ስለሌለ እዛው የተሰበሰቡት ሰዎች ሊሚናል ስቴጅ ላይ ያሉ ሰዎች ለራሳቸው በቡድን ነው ግሩፕ በመፍጠር መቧደን የራሳቸውን አይደንቲቲ ክሬት ያደርጋሉ። እና አይ ቲንክ ለእኛ ሶሻል ሚዲያ ለዚህ ነው ኢምፖርታንት የሆነው። አሁን ቤተሰብ ሪኮግናይዝ አያደርግም። ኢንቪዚብል ኔት ዘ ስትራክቸር የአንተ ችግር የአንተ ለምሳሌ መንግስት ራሱ አይሰማም እኮ ዩርናት ሪኮግናይዝድ ጀስት መሀል ላይ ነው ያለው። ለዛ ነው ሶሻል ሚዲያ በጣም ኢምፖርታንት የሆነው ለየንግ ፒፕል ቢኮዝ ዩ ከም ስትሬንጀር ነው የማታውቃቸው ሰዎች ናቸው ማንነትን ሪኮግናይዝ የሚያደርጉት እና ዛትስ ቬሪ ኢምፖርታንት የሚሆነው ለየንገር ጀነሬሽን። ስለዚህ ተርነር እንደሚለው እነዚህ ማንነት የተነፈጋቸው ሰዎች ኮሚዩኒታስ ራሳቸው እዛው አይደንቲቲ ይፈጥራሉ። ኒው አይደንቲቲ ኤመርጅ ያደርጋል። ቢኮዝ ትራንዚሽን ስለሌለ ማለት ነው። አዳልቶቹ ኦፍኮርስ አዳልቶቹ ስለሚጠሉን አይደለም፣ ግን ስትራክቸር የለም። ምን ብለህ ነው አዳልት ትልቅ ሰው? ድሮ ስትራክቸር ነበር፣ አሁን ግን ስትራክቸር አይደለም። ለዛ ነው አሁን እውነቴን ነው የምላቸው ይህን ቪዲዮ ሰራበታል። ለዛ ነው ሰርግ በጣም ኢምፖርታንት የሆነ ሽምግልና፣ ለዛ ነው በጣም ኢምፖርታንት የሆነ ብራይዳል ሻወር፣ ለዛ ነው ኢምፖርታንት የሆነ ኢትስ ፓሴጅ ራይት ነው። የትም ብትሄድ አታመልጣት የሚችል ነገር። ቫንገኔፕ ትክክል ነው። የትኛውም ማህበረሰብ በውስጡ ያሉትን ኩነቶች ጀስቲፋይ የሚያደርግበት ስርዓት አለው። የትም ሄድክ፣ በሃይማኖትም ቡድን ውስጥ ሆን፣ በእግር ኳስ ቡድን ውስጥ ራሱ ሆን ማለት ነው። ምን ልበል፣ የጌሚንግ ቡድን ኢዳዝም ማተር፣ ግን ሴሬሞኒዎች አሉት፣ ሴሬሞኒ ይኖረዋል። ይህን ሪኮግኒሽን ደግሞ የሚሰጠው ማን ነው ካላችሁ፣ ሶሺዮሎጂስቱ ቦርዶ በጣም ኢምፖርታንት ይሆናል። ፔሬ ቦርዶ ስሙን እንግዲህ ፍሬንች ነው፣ ምንም ማድረግ አልችልም። እሱ ደግሞ ምን ይላል? ስለ ሲምቦሊክ ካፒታል ያወራል። ሲምቦሊክ ካፒታል ከጀርባ ያለው ሲስተም ማለት ነው፣ ይህን ሪኮግኒሽን የሚሰጥ ሲስተም። እናም ቦርዶ ፓወርን ከካፒታል ከኢኮኖሚ ብቻ አያገናኝም። ሲምቦሊክ ካፒታል የሚባል አለን። ለምሳሌ ሀገራችንም የተለመደ ነው ሽማግሌዎች ሽምግልና የሚባል። ሽማግሌው ሀብታም ስለሆነ ብቻ አይደለም በማህበረሰቡ ዘንድ ተቀባይነት ያለው። ሲያጋቡ እሳቸው ካሉ በኋላ ጋብቻው ይጸናል። ካስታረቁ እነሱ ካስታረቁ በኋላ እርቁ ይፈጸማል፣ ውሉ ይጠበቃል፣ ስምምነቱ ይጠበቃል፣ እሳቸው የዳኙበት ይባላል። ይሄ አሁን ሲምቦሊክ ካፒታል ይባላል። ኔሴሰርሊ ከኢኮኖሚ ጋር ድሃ መሆን ሀብታም መሆን ጋር ግንኙነት የለውም። እና ይሄ ሶሻል ሪኮግኒሽን እንትን ነው፣ ከኢኮኖሚ እኩል ዋጋ ኃይል አለው ከኢኮኖሚ ጋር። ስለዚህ ይሄን ሪኮግኒሽን ይሄን ከቻይልድሁድ ወደ አዳልትሁድ ፓሴጅ ሪኮግናይዝ የሚያደርገው ምን ነበረ? ይሄ ሶሻል ካፒታል የምንለው ሲምቦሊክ ካፒታል የምንለው ነበረ። ከጀርባው ከኛ በፊት አዳልትሁድ ውስጥ ያሉት ናቸው የሚቀበሉን ኢንኮርፖሬት የሚያደርጉ። ወደም እንደሚለው ከጀርባው ያለው ይህን ሪኮግኒሽን ሲስተሙ ሲጠፋ ህዝቤን መሀል ላይ ሊሚናል ስቴጅ ላይ ነው የሚቀረው። ከተማው ኤክስፒሪየንስ የሚያደርገው ነገር ነው። ዛትስ ዋይ ዩ ዶንት ሃቭ ቱ አንደርስቲሜት the power of social media ለየንግ ጀነሬሽን ስፔሻሊ። ሌላ ደግሞ ፈላስፋ ሜርቸር ኤሊያዴ የሚባል ሮማንያዊ ነው። ቨሪ ኢምፖርታንት። ምን ይላል እሱ? ቅዱስና ቅዱስ ያልሆነ ጊዜ አለ ይለናል። there are two types of time, like sacred time and profane time የምንለው ማለት ነው። አንደኛው ቅዱስ ታይም የምንለው እነዚህ ወሳኝ ኩነቶች የሚከሰቱበት ማለት ነው። ኖርማል ታይም ደግሞ ያው ኖርማል ነው፣ ያዘቦት ቀን እንደበሉ
ለምሳሌ አንድ ሰው ሰርግ ሲያገባ እንደ ኖርማል ጊዜ አይደለም። እሱ ሲያገባ ማዕት ነገር ነው የሚቀየረው። ከዛ በፊት የነበረው አይደንቲቲ ከጋብቻው በኋላ ያለው አይደንቲቲ ይቀየራል። ያቺ ሞመንት ቅዱስ ታይም ሴክሬድ ታይም ይለዋል ማርቺያ ኤሊያድ። ቬሪ ኢምፖርታንት ቢኮዝ ይሄ አሁን ስለ ፓሴጅ ራይት ስናወራ እኛ ሀገር ቅዱስ ጊዜ የለም። ሁሉም ጊዜ የዝራ ጊዜ ነው። ሚኒንግ ሁሉም ፕሮፌን ነው። ያቺ ሞሜንቶች አሉ። ስቲል እኮ የልደት አለ፣ የሞት አለ። ለምሳሌ ተስካር፣ የልጅን ልደት፣ የራስን ልደት ማክበር፣ እነዚህ ነገሮች ሙሉ በሙሉ አለመጥፋታቸውን ያሳያል። ግን እነዚህ ምን ልበል ከሰፊው ማህበረሰብ ዘንድ ሪኮግኒሽን የሚጠብቅ አይነት አይደለም እንደ አዳልትሁድ። ስለዚህ የሰርጉ ቀን ጠዋት ላይ ሰውየው ኖርማል ሰው ነው፣ ፕሮፌን ታይም። ግን ልክ ሰርጉ እንደተካሄደ ሪኮግናይዝ የተደረጉ አካላቶች ማለት ነው፣ መንግስት ሊሆን ይችላል፣ ሽማግሌ ሊሆን ይችላል፣ የቤተ ክርስቲያን አገልጋዮች ሊሆኑ ይችላሉ። ግን ሪኮግናይዝድ የሆኑ ሶሻል ካፒታል፣ ሲምቦሊክ ካፒታል አለ ከጀርባቸው። ማርክ ሲያደርጉት ኦፍኮርስ ቅዱስ ታይም አለ። ያቺ ሞሜንት ፎሬቨር ኤግዚስት የምታደርግ ናት። ከዛ በፊት የመጡትን የምትቀይር፣ ከዛ በኋላ የመጡትንም የምትቀይር ማለት ነው። ማርቺያ ኤሊያድ እንደዚህ ነው የሚለን። ያ ይጠፋል። በተለይ ከተሜ ስትሆኑ ስፔሻሊ አሁን እያወራን ካለበት የአዳልትሁድ ጉዳይ ጋር ማለት ነው። ስለዚህ ስርዓቱ ሳይፈጸም ቀናቶቹ ይቀጥላሉ። ስለዚህ አንተም መቼ ነው ትልቅ ሰው መሆነው እያልክ ትቀጥላለህ። መቼ ነው ይሄ እረፍት የምታገኘው? መቼ ነው እንደ ትልቅ ሰው የምታየው ትላለህ። መቼ ነው እንደ ትልቅ ሰው የምቆጠረው? መቼ ነው የኔ ሀሳብ ማተር የሚያደርገው? መቼ ነው የኔን ዲሲዥን እንደ ዲሲዥን የሚቀበሉት? መቼ ነው ውሳኔን ከሰሙ በኋላ ሀሳቤን ለማስቀየር የሚሞክሩት? ለምንድን ነው እንደ ልጅ የሚያዩ? ዲስ ኦል ቲንግስ ሴክሬድ ታይም ስለሌለው ሁሉም ሊሚናል ላይ ስላለ ማንም ወደ አዳልትሁድ ኢንኮርፖሬት ስላላደረገን ቢኮዝ ፓወሩ ስለሌለ ስርዓቶቹ ሌጂቲመሲ አጥተዋል። እዚህ we live with this question። በኋላ ላይ ሽበት ስታወጣ ነው ትልቅ ሰው ነህ ተብለህ ሀሳብህ ተቀባይነት ያላገኘ ሰውዬ ትልቅ ሰው አይደለም እንዴ አንተ ሽበት አውጥተህ የለ እንዴ እንደዚህ ትናገራለህ ትባላል ነው። ይሄን አንስቼ ልጨርስ። ያሬድ የሚባል ልጅ አስቡና፣ ያሬድ እንደ መቅደስም እንደ ብሩክም ሪኮግኒሽን ያላገኘ ሰው ነው። ግን አንላይክ ብሩክ እንደ መቅደስ ሶሻል ሚዲያ ላይ ቲክቶክ ላይ በተለያዩ ማቴሪያል ስቶሪ ቴሊንግ፣ ቀልድ ሲቀልድ፣ የተለያዩ ነገሮችን ሲሰራ ይሄ ማንነቴ ነው ሲባል ማህበረሰቡ ከጀርባው ያለው ስትሬንጅ ማህበረሰቡ yes we recognize አንተ እንደዚህ አይነት ሰው ነው ምናምን ሲባል now all of a sudden ሪኮግኒሽኑ ይመጣል ማለት ነው። ስለዚህ የያሬድ ፎሎወሮች የሱ ኮሚዩኒታስ ይሆናሉ ማለት ነው። ተርነር እንዳለው ኮሚዩኒታስ ሪኮግኒሽኑን የሚሰጡት የራሱ ማህበረሰብ ይሆናል። ለዛ ነው ሶሻል ሚዲያ ብዙ ጊዜ ሰዎች ሶሻል ሚዲያቸው ሪኮግናይዝ አላደርጋቸው ሲል ፎሎወራቸው ሲቀንስ ራሳቸውንም መግደል ይችላሉ። ዋይ ቢኮዝ ማንነታቸውን ቅርጽ የሰጠው ማንነት የሰጠው ያኛው ከጀርባው ያለው ነው። ድሮ ስርዓት ነበረ፣ ስርዓቱ የለም። አሁን ሽማግሌው ሞተ አልሞተ፣ አሁን ግን ዳይሬክትሊ ከእንትኖቹ ስትሬንጀር ቢሆኑም ግን ያንተ ፎሎወሮች ምን ይሆናሉ? ኮሚዩኒታስ ይሆናሉ። so you drive the recognition of who you are from them። ስለዚህ እነዚህን ሶስቱን ሰዎች ብናይ ብሩክን፣ መቅደስን እና ያሬድ እንበለው ቲክቶክ ላይ ሪኮግኒሽን ያገኘው ሰውዬ ብሩክ እና መቅደስ በማህበረሰቡ ዘንድ ሪኮግኒሽን ስላላገኙ ኢንኮርፖሬትድ ስላልሆኑ ሊሚናል የሆነ ህይወት ይመራሉ። መቼ ነው ትልቅ ሰው መሆነው እያሉ። ያሬድ ግን ቲክቶክ ላይ ያገኛል፣ ሶሻል ሚዲያው ሪኮግናይዝ ያደርገዋል።
እንደው ለዚህ ሞር ስተዲ ይፈልጋል። እንዴት ዲጂታል ሚዲያው ምን አይነት ራይቶች ናቸው፣ ምን አይነት ሴሬሞኒዎች ናቸው የሚከሰቱት የሚለውን ኢትስ ቬሪ ኢምፖርታንት። ብቻ ከተሜውን የሚያስቸግረው አንድ ነገር የሚኖር የአይደንቲቲ ኮንፊውዥን ነው። ኮንፊውዝድ የሆናችሁት ደግሞ እንደው የእናንተ ችግር ስለሆነ ሳይሆን የአይደንቲቲ ሪኮግኒሽን ሁል ጊዜ ከማህበረሰብ ዘንድ ነበር የሚመጣው። ያ ማህበረሰብ ይዘር ፈርሷል፣ ኦር ተቀይሯል፣ ኦር ተበትኗል። ያ ሁላችንንም ኮንፊውዥን ውስጥ ይጥለናል። በተለይ ከ18 እስከ 32 ዓመት ያላችሁ ሰዎች don't feel bad. ፍራኦል ኪዳኔ ነኝ።